ቦቤ ምን ነው ዛሬ ፊት በረዶ እንደመታው ቅጠል ጠውልጓል? ምን ተገኘ ደግሞ? አይ ቢሊ፣ ነገሩ እንዲህ ሆነልህ። ያ የቴዎድሮስ እዝ አመራሮች ቻላቸው፣ ይንገስና በላይ ከቦታቸው ታገዱ ይልሃሉ። ታገዱ? ለምን? ስራ አልሰሩም ተባለ እንዴ? ስራማ ሰርተው ነበር፣ ግን መተካካት መጣ። የዘመነን ቦታ መተካት ያለበት የምስራቅ ጎጃም ነው ወይስ የምዕራብ ጎጃም የሚል ፍጭት ተነሳ። እና ታዲያ ምን ችግር አለው? ሁሉም ጎጃም አይደሉም እንዴ? አንተ ገና ልጅ ነህ ቢሊ። ነገሩ የኔ ሰፈር ይቅደም ሆነና የምዕራቡ ዝናቡን ልንገረው፣ የምስራቁን ማርሸት ፀሐዩን በዋሸራ አስሮ እያሰቃየው ነው አሉ። በዋሸራ? ዋሸራኩ የጥናትና የጥሎት ቦታ ነበር። አሁን ደግሞ የእስር ቤት ሆነ እንዴ? የታሪክ አጋጣሚ በለው። ታዲያ እነቻላቸው ማርሸት ለምን ይታሰራል ብለው ድምፃቸውን ሲያሰሙ ዘመነ ካሴ ቆዩ እናንተም ብሎ ከአመራርነት አባረራቸው። እንዲያውም ባገኛችሁበት ቦታ ያዙና ወደ ዋሸራው እስር ቤት ላኳቸው ብሎ ቀጭን ትዕዛዝ አስተላልፏል። ቆይ ግን ቦቤ፣ ቻላቸው፣ ይንገስና በላይኮ የቴዎድሮስ እዝ አመራሮች ነበሩ። አሁን የሰፈር ልጆች ሆኑ ማለት ነው? አዎ፣ ዛሬ አመራር ነህ፣ ነገ የሰፈር ልጅ ትሆናለህ። ፖለቲካው እንዲህ ነው። ቀጥሎ ደግሞ እና አስራስ ማረ እና ጥላሁን አበጅም ተራቸውን እየጠበቁ ነው ተባለልህ። እኔ የሚገርመኝ ግን ቦቤ፣ እነዚህ ሰዎች እርስ በርስ ካልተስማሙ ነገ እኔ እናንተንስ የምስራቅ ሰፈር እና የምዕራብ ሰፈር ብለው እንዳያጣሉን ብቻ። እኛንማ አያጣሉንም። ምክንያቱም እኛ የምንታሰረው ዋሸራ ሳይሆን ሻይ ቤት ነው። ናበል ስለ ስንጥቁ እየተወያየን አንድ ሻይ እንጣ።